ሰላም 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 የሶስት አንድ ሚዲያ ቤተሰቦቻችንና አድማጭ ተመልካቾቻችን ከዚህ ቀደም በሰራሁላችሁ ቪዲዮ ተፈጥሯዊ አንድነት እና ጤናማ አንድነት ዓለማችንን ለመገንባት የማህበራዊ ኑሯችንን መስተጋብር ለመጠበቅ የእያንዳንዳችንን ሰላም ለመጠበቅ እንዴት ጠቃሚ እንደሆነና አንድነቶቹ ደግሞ ምን ምን እንደሆኑ መናገር ወይም ማሳየት ጀምሬያለሁ። ዛሬ ደግሞ ሁለተኛውን አሳያችኋለሁ። ከዚህ ቀደም በነበረን ቪዲዮ ላይ የሰራሁላችሁ በሃይማኖታዊ አስተምሮና ደግሞ በባዮሎጂካል ውቅራችን አንድ መሆናችንን የሚያሳይ በጣም ጠቃሚ የሆነ መልእክት አስተላልፌላችኋለሁ። ዛሬ ወደ ሁለተኛው አልፋለሁ። አንድ የሆንባቸውን ነጥቦች ማየት ይገባናል። እንግዲህ የሰለጠንን የምንባለው በጣም አዋቂዎች የምንባለው አንድ የሆንባቸው ጤናማና ተፈጥሯዊ የሆነ አንድ የሆንባቸውን መሰረታዊ ነገሮች ማወቅ የራሳችንን ጤና ለመጠበቅ ተግባራችንን በሚገባ ለመከወን የዓለማችንን ሰላም ለመጠበቅ በያለንበት ተግባራችንን በፍሬያማነት ለማከናወን ይረዳናል። ዛሬ ወደ ሁለተኛው ነጥብ ነው ማለፈው። ጤናማና ተፈጥሯዊ የሆነ አንድ የሆንባቸው ምንም አይነት ሃይማኖት ይኑራችሁ፣ ምንም አይነት የኢኮኖሚ ደረጃችሁ ላይ የተለያየ ይሆን፣ በሌላ ጤናማና ተፈጥሯዊ በሆኑ ልዩነቶች እንለያይ፣ ችግር የለም ብንለያይም አንድ የሆንባቸው ደግሞ ነጥቦች በርካቶች ናቸው። ሁለተኛው ነጥብ የሰው ልጅ በሙሉ ክብር የሚባል ነገር ይፈልጋል። ይሄ እንዲህ ሆኖ ነው የተሰራው ወይም የተፈጠረው። ሰዋዊ ክብር ይፈልጋል። ሰዋዊ አክብሮት ይፈልጋል። ሂውማን ዲግኒቲ እሱን ይፈልጋል። ይሄ ማንም ሰው ውስጥ ያለ ነው። የትኛው ዓለም ላይ ያለ የሰው ልጅ ላይ ያለ የሰው ልጅ ውስጥ ያለ ነው። ሁላችንም አለ። ያ ማለት ምን ማለት ነው? የሰው ልጅ በሙሉ እንዲከበር ይፈልጋል። እኩል በሆነ መንገድ እንዲታይ አድሎ እንዳይደረግበት ይፈልጋል። በከበረ ስም መጠራት ይፈልጋል። በከበረ ጠሪያ መጠራት ይፈልጋል። ዋጋ እንዲሰጠው ይፈልጋል። ሸል እንዲባል አይፈልግም። እንዲናናቅ አይፈልግም። እንደ ዕቃ እንዲቆጠር አይፈልግም። እንደ ማንኛውም አይነት ሌላ ተፈጥሮ እንዲቆጠር እንዲታሰብ አይፈልግም። እንዲዋረድ አይፈልግም። እንዲገለል አይፈልግም። እንዲናናቅ አይፈልግም። ኢፍትሃዊ ነገር እንዲደረግበት አይፈልግም። ሰዋዊ ክብር እንዲሰጠው ይፈልጋል። ይሄ ስሪቱ ነው፣ ውቅሩ ነው። በማንም ሰው ውስጥ አለ፣ በሴቱም በወንዱም ውስጥ አለ። ይህን ነገር ማወቅ ሰዎች ለራሳቸው በተፈጠሩበት ልክ ለራሳቸው ተገቢውን ዋጋ እንዲሰጡና ሌሎችን ደግሞ ለሌሎች ተገቢውን ዋጋ እንዲሰጡ ደግሞም እንዲያከብሩ እንዲከባበሩም ይሆናል። እንግዲህ ይህንን የሰው ልጅ ሂውማን ዲግኒቲ ወይም ሰዋዊ ክብር ይፈልጋል። ምንም ይሁን ምንም። ታዲያ መቼ ነው ችግር የሚፈጠረው ካላችሁኝ፣ ሰው እንደ ዕቃ ሲቆጠር፣ ሰው እንደ እንስሳ ሲቆጠር፣ ሰው ዋጋ እንደሌለው ሲቆጠር፣ ሰው በተገቢው መንገድ በአክብሮት ሰውን መግለጥ ሳይፈለግ ሲቀር ዓለማችን ቀውስ ውስጥ ትገባለች። ተቋማት ችግር ውስጥ ይገባሉ። ግለሰቦች ችግር ውስጥ ይገባሉ። ማህበረሰብ ቀውስ ውስጥ ይገባል። እኛ ግለሰቦች ደግሞ በዙሪያችን ያሉ ችግር ውስጥ ይገባል። ስለዚህ አሁን አንድ የሆነው ምንድነው ሲባል ሰው ሰዋዊ የሆነ አክብሮት ይፈልጋል። ይህንን ወቁ ወዳጆቼ። ይሄ የሰው ስሪት ነው። የሰው የፈለገ ሃይማኖት ይኑረው፣ በፈለገ አይነት የኑሮ ደረጃ ይኑር፣ የሰው ልጅ ውዳቂ ተደርጎ እንዲጣጣል አይፈልግም። ይሄ የሰው ልጅ ማዕረግ ነው። የሰው ልጅ ማንነቱ ነው። የሰው ልጅ ስሪቱ ነው። ይህንን ማወቅና በዚህ ልክ ክብር ሰጥቶ ዋጋ ሰጥቶ ማየት ተገቢ ነው የሚሆነው። ይሄ ነገር ሲታለፍ ነው ቀውስ የሚመጣው። ሁለተኛው የሰው ልጅ በሙሉ በህይወት መኖር ይፈልጋል። መኖር ይፈልጋል። ሞትን ማንም ሰው አይፈልገውም። የተፈጥሮ ስለሆነ ሞት ባይቀርም፣ የሥጋ ሞት ባይቀርም ተፈጥሯዊ ስለሆነ እሱን በሌላ ጊዜ አብራራላችኋለሁ። ማንም ሰው ከሞት ባይቀርም፣ በሥጋ ካለው ሞት ባይቀርም፣ ሞት አስገዳጅ ቢሆንም ማንም ሰው ጋር ግን የትኛውም ሥጋ ለባሽ ጋር ግን የትኛውም የሰው ዘር ጋር ግን በህይወት መኖር ይፈልጋል። በህይወት መኖር ብቻ አይደለም፣ በህይወት ለመኖር የሚያስፈልጉ መሰረታዊ ነገሮችን እኩል ይፈልጋል። ይሄንን ማወቅ ስልጣኔ ነው። ይሄንን ማወቅ
ዕውቀት ነው። ይህንን ማወቅ በጣም ትልቅ ነገር ነው። ይሄ ፍላጎት ሲሰራ ሲፈጠር እንደዛ እንዲሆን ተሰርቷል። ሰው ማንም ሰው ዛሬ የትኛውም ቦታ ላይ እኔ መጥፋት ፈልጋለሁ አይልም፣ አስገዳጅ እስካልሆነበት ድረስ ወይም ህመም እስካልሆነ ድረስ ወይ ደግሞ ሌላ ባዕድ የሆነ ኃይል መጥቶ እስካልገፋው ድረስ መጥፋትም ማጥፋትም አይፈልግም። መሞትም መግደልም አይፈልግም። መሞትና መግደል የሰው ዋና ፍላጎት አይደለም። በባዕድ ኃይል ከሰው ቁጥጥር ውጭ በሆነ መልኩ ወደ ሰዎች የሚመጡ አደገኛ ፍላጎቶች ክፉ ፍላጎቶች ናቸው። በሰው ውስጥ ግን የመኖር ፍላጎት አለ፣ የመክረም ፍላጎት አለ፣ የመቀጠል ፍላጎት አለ። ለምን? ሰው የተሰራበት ውቅሩ ነው። ውስጡ ያለ የሰው ዝም ብሎ የሚፈልገው ፍላጎቱ አይደለም። ሲሰራ ወይም ሲፈጠር በሰው ውስጥ ያለ ፍላጎት ነው። ያን ፍላጎት ማወቅ ያስፈልጋል። አንተ መኖር እንደምትፈልግ ጓደኛ መኖር ይፈልጋል። አንተ መኖር እንደምትፈልግ ጎረቤት መኖር ይፈልጋል። አንተ መኖር እንደምትፈልግ ሌሎች ወንድሞች መኖር ይፈልጋል። እኛ መኖር እንደምንፈልግ ጎረቤቶቻችን መኖር ይፈልጋሉ። እናንተ መኖር እንደምትፈልጉ ሌሎች የሀገር ሰዎች መኖር ይፈልጋሉ። እንግዲያውስ በሰው ውስጥ በሙሉ መኖር የሚባል ነገር አለ። መኖር የሚባል መጥፋት፣ መውደም፣ አደጋን አይፈልግም የሰው ልጅ። መኖር ብቻም ሳይሆን ለኑሮ የሚፈለጉ ግብአቶችን በሙሉ ይፈልጋል። ለምሳሌ አንዳንድ ነገር ላንሳላችሁ። በስጋ ለመኖር ለምሳሌ ምግብ ይፈልጋል። የሰው ልጅ በሙሉ ምግብ ይፈልጋል። የትም ገጠርም ከተማም ዳርም መሃልም ሁሉም ምግብ ይፈልጋል። የሰው ልጅ በሙሉ ምግብ ይፈልጋል። አንተ በላህ፣ ጓደኛም ይፈልጋል፣ ጎረቤትም ይፈልጋል፣ ሌሎች ዜጎችም ይፈልጋሉ። ይህ ፍላጎት ያንተ ብቻ የኔ ብቻ አይደለም፣ የሁላችንም የሰው ልጆች ፍላጎት ነው። ለመኖር የሰው ልጅ ምግብ ይፈልጋል። ምግብ የሚባለውን በሙሉ ማለት ነው የሰው ልጅ ይፈልጋል። እና እናንተ ካገኛችሁ በኋላ ምንድነው አንድ የሚያደርገን? ጎረቤቴም ይፈልጋል፣ ጓደኛም ይፈልጋል፣ ህዝብ በሙሉ ይፈልጋል፣ ሰው በሙሉ ይፈልጋል የሚል አስተሳሰብ ዓለምን ለመገንባት በዓለም ላይ ያለው ቀውስ ለማስወገድ በዓለም ላይ ያለውን ችግር፣ በሀገር ላይ ያለውን ችግር፣ በእኛ በማህበረሰቦቻችን ዘንድ ያለውን ችግር፣ በራሳችን ዘንድ ያለውን ችግር ለማስወገድ እንችላለን። ምግብ ይፈልጋል። ያ ማለት ተያያዥ ነው። ውሃ ይፈልጋል፣ አየር ይፈልጋል፣ መጠለያ ይፈልጋል፣ ደግሞ ጥበቃ ይፈልጋል። እኔ አግኝቻለሁና እኔ ብቻ እኖራለሁ ካልክ ያኛውም መኖር ይፈልጋል። እነዚህ ግብአቶች ያስፈልጉታል። እና ታዲያ መኖር ማለት እንደሚያስፈልገው ካወቅን ለጓደኛዬ፣ ለጎረቤቴ፣ ለሌላኛው እንደኔ ላለው ብለን እንድናስብ ይጠቅመናል ማለት ነው። ሌሎች ሰዎች መኖር እንደሚፈልጉ ማወቅና ለሌሎች ሰዎች ማሰብ ይህ ስልጣኔ ትልቅነት ነው። ዓለማችን በዚህ ስልጣኔ ብትሞላ የሰው ልጅ በሙሉ ይሄን ሐሳብ ይዞ ቢተገብረው አቤት 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 ልነግራችሁ አልችልም። እና ታዲያ መጠለያ ይፈልገዋል፣ ቤት ያስፈልገዋል። አንዳንዶች እንዲህ ያለ አይነት ነገር አለ። እኔ ብቻ፣ ኦክሲጅኑን እኔ ብቻ፣ አየሩን እኔ ብቻ። ኧረ አይደለም እንደዚህ 20-30 ቦታ የተለያየ ሀገር ላይ በቃ አብዝተው አላቸው። ለሌላ እድል መስጠት አይፈልጉም። ሌላ ጋር ጓደኛቸው መኖር እንዳለ እንዴ! ሌላው ካልኖረ እኮ አንተ አትኖርም። ሌላው ከሌለ እኮ አንተም የለህም። እና እንዲህ ሊሆን ይችላል። ኦክሲጅኑ በሙሉ የነሱ ቢሆንና ቢቆጣጠሩት እንደዛ አይነት ስሜት ያላቸው ሰዎች አሉ። ይሄ ጤንነት አይደለም። ቤት 4፣ 5፣ 6፣ 7፣ 8፣ 10፣ 15 ከኢኮኖሚ አንጻር ቢኖራቸው ከህግ አንጻር ይፈቀዳል። ነገር ግን እንደ ሰው ማሰብ ጀምሩ። እንደ ሰው ማሰብን ጀምር። አንተ ለመኖር የምትፈልገው የሚያስፈልግ ቤት አጠገብ ያለው ያስፈልገዋል። ውጪ አይኖርም፣ በር ላይ አይኖርም፣ ደጅ ላይ አይኖርም፣ ጎዳና ላይ አይኖርም፣ ሜዳ ላይ አይኖርም። ሌላኛው አንተ፣ ሌላኛዋ አንቺ፣ ሌላኞቹ እናንተ ውጪ ሲኖሩ የሚመጣው አደጋ መልሶ እናንተ ይሆናል። ስለዚህ አሁን እንግዲህ ከኢኮኖሚ አንጻርና ከህግ አንጻር 3፣ 4፣ 5፣ 6፣ 7፣ 8 የምትችሉትን ያህል ቤት ቢኖራችሁ ምንም አይደለም። ግን ደግሞ የእናንተ ብቻ ሊሆን አይችልም። ያንተ ብቻ ሊሆን አይችልም። ሁሉም ያስፈልጋችኋል። ለሁሉም ደግሞ ያስፈልጋል ማለት ነው። እንግዲህ ኦክሲጅን ተመልከቱ። ብርሃን፣ የፀሐይ ብርሃን ለአንተ ብቻ ይሆናል፣ ለእኔ ብቻ ይሆናል፣ ለእናንተ ብቻ ይሆናል። እንደዛ የሚባል የለም። አንድ የሆንበት በጋራ የምንገለገልበት በጋራ የምንጠቀምበት የጋራ ነገራችን ምንድነው? በጋራ ያለን ነገር ቢባል መኖር እንፈልጋለን። ለኑሮ የሚፈለጉ ግብአቶችን በሙሉ ያስፈልጉናል። ለዚህ እንግዲህ ለእኔ ብቻ አይደለም። ለዚህ ነው ለእኔ ወይም እኔ ብቻ የሚሉ አስተሳሰቦች አገር ያፈርሳሉ፣ ማህበረሰብ ያፈርሳሉ፣ ሌሎችን ያፈርሳሉ። እንግዲያውስ የሰው ልጅ በሙሉ
ጤናማ አንድነት መለያ ምልክት ሆኖ የሚያገለግለው ሁላችንም በጋራ መኖር እንፈልጋለን። ለመኖር የሚያስፈልጉ ግብአቶች ያስፈልጉናል። እንደተለመደው የ3 ሚዲያ አገልግሎታችን እየጠቀማችሁ ከሆነ ጥቂት ነገር እያገኛችሁ ከሆነ ክትትላችሁን አጠንክራችሁ እንድታደርጉልንና በሁሉም የሶሻል ሚዲያዎቻችን ለሌሎች እንዲደርሳቸው ፎሎ በማድረግ ላይክ፣ ሼር በማድረግ ኮመንት በማድረግ ጥያቄ አስተያየት ካላችሁ እንዲደርሰን በማድረግ እናም ደግሞ አስተያየቶቻችሁንም ወደኛ እንዲደርሰን በማድረግ አብሮነታችሁን እንድታሳዩን በታላቅ ትህትናና አክብሮት ጥሪያችንን እናስተላልፋለን። ከዚህ ቀደም በተነጋገርናቸው ልዩነቶች ያለምንም ልዩነት የሰው ልጆች በመሆናችሁ ብቻ የ3 ሚዲያ አገልግሎታችን አክብሮትን ደግሞ ፍቅርን ታበረክትላችኋለች። ይህም ግዴታችን ነው። ስላደመጣችሁን አብራችሁም ስላላችሁ ደግሞም ስለምንቀጥል እናመሰግናለን። በያላችሁበት ሰላም